ጽላተ ሙሴ ጸባጦ ዘሲና ቁርአን ስለ ክርስቶስ ምን ያውቃል? ምን ያውቃል? ምን ይናገራል? ከየት ያውቃል? እንዴ ቁርአን ስለ ክርስቶስ አውቃለሁ ካለ ልጅ ለእናቷ ምጥ አስተማረች ማለት ነው። ምጥ ታስተምራለች ለእናቷ። እናቲቱ አንዲት ሴት አንዲት ልጅ እናቷ ምጥ ተይዛ እማዬ እንደዚህ ብለሽ አምጪ ብላ መናገር ትችላለች? አትችልም። እሷን የወለደቻት እናቷ ስለሆነች አታስተምራት። ክርስትና ከ700 ዓመተ ምህረት በኋላ የመጣው እስልምና ስለ ክርስትናና ስለ ክርስቶስ መስበክ አይችልም። ምን አገናኘ? ሲናገር ደግሞ እነ ኢብራሂም አለ እነ ሙሳ እነ ኢብራሂም እነ ሙሳ እያለ ነቢያትን ይጠቅስ ነበር። ያቀዠታሙ መሐመድ ስለጻፈው ነው። ይሄንን ተውራቱን ስለጻፈው እሱንም የሰጡት አይሁዶች እኮ ነው የሰጡት። ይሄ ገርማቸው ነገር ለንግድ ሲገቡ አይሁዶች ሰጡት። እዚያ ላይ ገልብጦ የራሱን መላመት አስቀምጡ። ይህንን የሚያውቅ ስለ ሙሳ እነ ሙሳ እያለ ይናገር። ዒሳ መልእክተኛ እንጂ ጌታም አይደለም የጌታም ልጅ አይደለም ይላል። በል ቀድ ኸለት ሚን ቀብሊሂ ሩሱል ከሱ ፊት ብዙ መልእክተኞች አልፈዋል። ቅድም የጠቀስኳቸው በዋናነት ነቢዩላህ ኑሕ፣ ኢብራሂም፣ ሙሳ፣ እነ ሁድ፣ እነ ሳልህ፣ እነ ዘከርያ፣ እነ ያሕያ፣ እነ ዳውድ፣ እነ ሱለይማንና ሌሎችም ነቢያቶች እንደሱ ዋህይ መጥቶላቸው ወደ አላህ ስብሓንሁ ወተዓላ ጥሪ እንዲያደርጉና የሰው ልጆች ጀሃነም እንዳይወርዱ እሳት እንዳይገቡ ጀነት እንዲገቡ ጥሪ የሚያደርጉ አልፈዋል። ወኡሙሁ ስዲቃ እናቱም መርየምን ብትሆን ጥብቅ ናት፣ እውነተኛም ነች። በጣም ከስዲቆች ነው። ይሄ አዕለል መራቲብ ባዕደ ነቢይን ከነቢያት ደረጃ ቀጥሎ ያለው ደረጃ የስዲቆች ደረጃ ነው። እሷ ከነሱ ናት። ካና የአኩላን ጣዓም ልጇም ይሁን መርየም እናቱ አብረው ምግብ ይበሉ ነበር። ይህ የሚያሳየው እነን ማንኛውም ፍጡር ከፈጣሪያቸው ፈላጊና ደካሞች ናቸው እንጂ የፈጣሪ ባህሪም የለባቸውም፣ የፈጣሪነት ክብርም የላቸውም። ምክንያቱም የሚበላ የሚጠጣ እንደኛ ፈላጊ ነው፣ ደካማ ነው። ጌታችን አምላካችን አላህ ስብሓንሁ ወተዓላ አይበላም፣ አይጠጣም፣ አይደክመውም፣ አይተኛም፣ ሙሉእ ነው። ስለዚህ መርየምንም ይሁን ዒሳን መርየምን የአላህ ምስት ናት ወይም ደግሞ የዒሳ የአምላክ ወላጅ ናት ወይም ደግሞ ዒሳ የአላህ ልጅ ነው ብሎ ማለት ትልቁ ክህደትና በምድር ላይ የተለያዩ አይነት የአላህን ቅጣቶችን የሚያመጣ ውሸት የሆነ እምነት መሆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ በመላ ዓለም የምትኖሩ የተዋሕዶ ልጆች ኦርቶዶክሳውያን በሙሉ እንደምን ቆያችሁ? እንደምንስ ሰነበታችሁ? እንደምንስ አላችሁ? የሰላም አባት ልዑለ ባሕሪ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በያላችሁበት ሰላማችሁን ያብዛላችሁና ዛሬ ምናልባት እንግዲህ እኔን ለብዙ ጊዜ አላያችሁኝም፣ ለብዙ ጊዜ ርቄ ቆይቻለሁ። ዛሬ ግን አንዳንድ ወንድሞች ይህንን ቪዲዮ ወደ እኔ በመላካቸው ሙስሊሞች በኢትዮጵያ ቴሌቪዥን በነ ዋልታ ቴሌቪዥን በነ ፋና ቴሌቪዥን ኢየሱስ ክርስቶስ አምላክ አይደለም፣ ሰው ነው፣ ፍጡር ነው፣ ነብይ ነው ብለው ተናግረዋል። ይህንን በኢትዮጵያ ቴሌቪዥን አስተላልፈውታል። ይህንን ሲያስተላልፉ የሃይማኖት አባቶቻችን ሰምተዋል፣ አይተዋል፣ ዝምታን መርጠዋል። ለምን እንደሆነ
ወደፊት ባለው ልታዩትና እንነጋገርበት እንችላለን። የተወደዳችሁ የክርስቶስ ቤተሰቦች፣ እኔ ግን ወደ ዋናው አጀንዳዬ ርዕሱን ላንሳላችሁና ርዕሱን ካነሳው በኋላ ወደ ዋናው ከመግባቴ በፊት የማቀርብላችሁ አንድ ሐሳብ አለ። እርሱም የትምህርታችን ርዕስ ቁርአን ክርስቶስን አያውቀውም ይላል። ቁርአን ክርስቶስን አያውቀውም። እንግዲህ የትምህርታችን ርዕስ ይሄ ነው። እኔ ግን ከዚያ በፊት የማነሳላችሁ ነገር አለ። በተለይ በአሁኑ በቅርብ ዓመታቶቹ ውስጥ በመጽሐፍ በሲዲ ታሪካችን እየተገለበጠ ታሪካችን እየተቀየረ ሃይማኖታችንን የሚሳደቡ በሃይማኖታችን ላይ ጣልቃ የሚገቡ ስለ ክርስቶስ አምላክነት የሚዘባበቱ አሕዛቦች በጣም መናፍቆች የበዙበት ዘመን ላይ ነው ያለነው። መንግስታቶቻችንም መናፍቅ በሃይማኖት መጥተው ሀገራችን የወረሩት ሃይማኖት አለን ብለው የሚወሩትን በእውነት የሰይጣን ርዝራዥ የሆኑ ሙስሊሞች መናፍቆች ብዙዎች አሉ። ስለዚህ ከዛሬ ጀምሮ ግን እውነቱን እንቅጩን ያውቁ ዘንድ ኢየሱስ ክርስቶስ አምላክና ፈጣሪ መሆኑን አሁንም በድጋሚ ነግራቸዋለሁ። ከዚህ በፊትም በሰራዋቸው ሲዲዎቼ ሐሰትን ከእውነት ጋር አትቀላቀል፣ እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ በተለያየ ሲዲዎች ሰርቻለሁ። ታውቃላችሁ ብዙዎቻችሁ። ያንን በዚያ በደረሰብኝ መከራ ምንም ጊዜ አጥቼ ቦታ አጥቼ ብንከራተትም አምላኬ ለዛሬው ዕለት ፈቅዶ ለዚህ ሰዓት ስላበቃይ እጅግ አምላኬን አመሰግነዋለሁ። ግን በአሁን ሰዓት አሁን ያሉ መሪዎቻችን በመጀመሪያ ቤተ ክርስቲያንን በየአቅጣጫው በየሀገራቱ ያቃጥላሉ፣ ያነዳሉ። ማናቸው? ነገስታቶቻችን በአሕዛብ እጅ ስላሉ፣ የአሕዛብ መሪዎች ስለሆኑ፣ መናፍቃን ስለሆኑ፣ ሙስሊሞች ስለሆኑ አብያተ ክርስቲያናትን በየቦታው ያቃጥላሉ። ቤተ ክርስቲያን ሲቃጠል፣ ቤተ ክርስቲያን ሲነድ አንድ ቀን ተቃጠለ፣ ነደደ ዋልታ ቴሌቪዥን፣ ፋና ቴሌቪዥን። ዛሬ ግን ኢየሱስ ክርስቶስ አምላክ አይደለም ነብይ ነው አምላክ ነው የሚሉት እነሱ ሁሉ ካዲዎች ናቸው ብለው ኦርቶዶክሳውያንን ሲሳደቡ ዋልታ ቴሌቪዥን እንዲሁም እነፋና ሌሎቹም እነ አብይ ሁሉ አስተላለፉት ማለት ይችላል። በቴሌቪዥን ሲተላለፍ ብዙ ሚሊዮን ህዝብ የሚያዩ ቴሌቪዥን ኢየሱስ ክርስቶስ አምላክ አይደለም የውሸት ሃይማኖት ነው የክህደት ሃይማኖት ነው እያሉ ሲሰብኩ የኢትዮጵያ ሚዲያዎች የመንግስት ተቋማት አስተላልፈዋል። በመጀመሪያ መንግስት ይሄንን የሚያደርገው ቤተክርስቲያን ሲቃጠል ለሚቃጠሉት አብያተ ክርስቲያናት መዋጮ ገንዘብ ይሰጣቸው፣ ቦታቸው ይታደስላቸው፣ ቤተክርስቲያናቸው ይታነጽላቸው ነዶባቸዋን ብሎ ያልገለጸው መንግስት አድፍቶ ከሙስሊም ጋር ሲያራምድ የነበረው ግን በአንድ የቴሌቪዥን በኢትዮጵያ በፋና ቴሌቪዥን አምና አካባቢ ይመስለኛል ምን ብሎ ተናግሯል? መለያ የሆነውን የጀማ ሰላት በጋራ እንዲሰጥ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። በዓለም ላይ ሳውዲ አረቢያ መሄድ ይቀራል ነው ያለው። ሳውዲ አረቢያ መሄድ ይቀራል። ትልቁ ዓለምን የሚያስደምም ታላቅ መስጊድ በኢትዮጵያ ላይ ገነባለሁ ነው ያለው። ደስ ይበላችሁ አላቸው። በሚሊኒየም አዳራሽ ይመስለኛል። ምናልባት ቪዲዮውን ካገኛችሁ ይሄንን እንትን ኤዲት አድርጋችሁ የምትለቁ ሰዎች ካላችሁ ቪዲዮውን በእግዚአብሔር ስም እንታቀነባብሩ ትፈልጋለሁ። መስጊድ ትልቁ መስጊድ በኢትዮጵያ ላይ የሚሰራ የዓለም ሙስሊሞች መጥተው እንዲጎበኙት እንዲያዩት
እንዲጎበኙት አደርጋለሁ ብሎ የተናገረ ጠቅላይ ሚኒስቴሩ ነው። አሁንም ቤተክርስቲያን በየቦታው የሚያቃጥል ጠቅላይ ሚኒስቴሩ ነው። የሚያነድም እነሱ ነው። የሱን ከሱ ጋር የተሳሰሩት ከሱ ጋር የተቆራኙት የዲያብሎስ ዲቃላዎች ዳንኤል ተቆራኝቶ ያደገው የእናቱ አባቱ ሞተው በዛፍ እግር ሲያለቅስ የነበረው መሐመድ የጻፈው ቁርአንን ይዘው ኢየሱስ ክርስቶስ ነብይ ነው ሲጀመር። ስለዚህ ኢየሱስ ክርስቶስን ቁርአን ያውቀዋል? አያውቀው። መቼ ነው የተጻፈው ቁርአን? መቼ ነው የተጻፈው? አያውቀው። እንዴት ያውቀዋል? አያውቀው። መጽሐፍ ቅዱስ የተጻፈው መቼ ነው? ቁርአን ከመጻፉ ከ620 ዓመት በፊት እኮ ነው የተጻፈው። እስልምና የመጣው መቼ ነው? በ572 ተወልዶ በ622 እኮ ነው ቁርአን የተጻፈው። ቁርአን የጻፈው በሂራ ተራራ እስራኤላውያን ለንግድ ወደ አረብ ሀገር ሲሄዱ የቶማስ ወንጌል ብለው ሐዋርያትን ሲያደነጋግሩ ከነበሩት አይሁድ ጌታን ከሰቀሉት መካከል አይሁዶች የቶማስ ወንጌል ብለው ሐዋርያትን ወንጌል ሲጽፉ አይተው እኛም ወንጌል እንጻፍ ብለው ቀንተው የጻፉትን የቶማስን ወንጌል እንጂል ብሎ የጻፈ ካዲ መናፍቅ ታሪክ እያለቃቀመ የተሳሳተን ታሪክ የራሱን እየጨመረ ከራሱ እያፈለቀ ከዲያብሎስ በሂራ ተራራ ላይ እያወጣ ሲያውለው የነበረ ጋኔን ዲያብሎስ ሰው ግደል የሚለውን ቁርአን የጻፈው መሐመድ እሱ በጻፈው መሰረት ቁርአንን ይዘው ኢየሱስ ክርስቶስ ፍጡር ነው ኢየሱስን አምላክ ነው የሚሉ ካዲዎች ናቸው ብላ እቺ ቤተክርስቲያን ስትሰድብ የኛ አባቶች የት ነበራችሁ? ለምንድን ነው የምታንቀላፉት? ለምን ሆዳም ትሆናላችሁ? ለምን ሰባኪዎችስ ለምንድን ነው ዝምታን የመረጣችሁ? ምናልባት እየሰማችሁ እያያችሁ እንደ ኢሳይያስ ይሄን ብናገር ንጉሱ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል ብላችሁ ፈርታችሁ ዝም ካላችሁ እግዚአብሔር አምላክ ከንፈራችሁን በለምጽ ይመታችኋል። አይቀርም፣ ይመጣል። በቅርብ ጊዜ መጥቶ ይቀጣችኋል። ዋጋችሁን ይከፍላችኋል። ስለዚህ እናንተ ስተተኞቹ ካዲዎቹ መናፍቆቹ ከጠቅላይ ሚኒስቴር ታብየው ጀምራችሁ ከሃዲ መናፍቃን ተሰብስብ። ለዚህ ነው እንግዲህ ኢትዮጵያ በተለያየ ጭንቀት ውስጥ ያለችው። ኢትዮጵያን የነካ ዓለምም በተለያየ ጭንቀት ውስጥ ያለው። ኢትዮጵያን የሚነካ ሁሉ በኢትዮጵያ ላይ የሚያጉረመርም ሁሉ በመከራ ዓለም ላይ ያለው ለዚህ ነው። ከዚህ በፊት አይተናል። እነ ቱርክ ኢትዮጵያን በነኩ ሰዓት ምን እንደደረሰባቸው ታሪክ ይነግረናል። ጣሊያን ኢትዮጵያን በነካሽበት ሰዓት ምን እንደገጠማት ተሰባብራ እንደወደቀሽ እናውቃለን። ተመትታ እንደወጣሽ በነሰማይቱ ቅዱስ ጊዮርጊስ በነሱ ተመትታ እንደድሽ እናውቃለን። ዛሬም ኢትዮጵያን የሚነኩ ይደቃሉ ይላል። ኢትዮጵያን የሚነኩ ይደቃሉ፣ ይወድቃሉ ይላል። በሕዝቅኤል ምዕራፍ 30 ቁጥር 3 ጀምራችሁ ተመልከቱልኝ። ይደቃሉ፣ ይወድቃሉ። እነ ዶክተር አብይም ይደቃሉ። ኢትዮጵያዊ በመምሰል የኢትዮጵያዊን ጭምብል በመልበስ የሚያታልሉ መናፍቃን ነገስታት ናቸው። ቤተክርስቲያንን የሚያቃጥሉ ዛሬም በቴሌቪዥን መስኮት ቤተክርስቲያንንና ክርስቶስን የሚሳደቡ። ስለዚህ ይደቃሉ፣ አይተርፉም፣ ይወድቃሉ። ስለዚህ ቁርአን ክርስቶስን አያውቅም። ስለማያውቀው ኢየሱስ ክርስቶስን በመጽሐፍ ቅዱስ እናየዋለን። ተከታተሉ። ቁርአን ስለ ክርስቶስ ምን ያውቃል? ቁርአን ስለ ክርስቶስ ምን ያውቃል? በሉልኝ እስኪ ሁላችሁ ይህንን ለዓለም በትኑት እስኪ። ቁርአን ስለ ክርስቶስ ምን ያውቃል? ምን ያውቃል? ምን ይናገራል? ከየት ያውቃል? እንዴ ቁርአን ስለ ክርስቶስ አውቃለሁ ካለ ልጅ ለእናቷ ምጥ አስተማረች ማለት ነው። ምጥ ታስተምራለች ለእናቷ። እናቲቱ አንዲት ልጅ እናቷ ምጥ ተይዛ እማዬ እንደዚህ ብለሽ አምጪ ብላ መናገር ትችላለች? አትችልም። እሷን የወለደሻት እናቷ ስለሆነ አታስተምራት። ክርስትና ከ700 ዓመተ ምህረት በኋላ የመጣው እስልምና ስለ ክርስትናና ስለ ክርስቶስ መስበክ አይችልም። ምን አገናኝ? ሲናገር ደግሞ እነ ኢብራሂም አለ እነ ሙሳ እነ ኢብራሂም እነ ሙሳ
እያለ ነቢያትን ይጠቅስ ነበር። ያቀዠታሙ መሐመድ ስለጻፈው ነው። ይሄንን ተውራት ብሎ ስለጻፈው እሱንም የሰጡት አይሁዶች እኮ ነው የሰጡት። ይሄ ገርማቸው ነገር ለንግድ ሲገቡ አይሁዶች ሰጡት። እዚያ ላይ ገልብጦ የራሱን መላበት አስቀመጠ። ይህንን የሚያውቅ ስለ ሙሳ እነ ሙሳ እያለ ይነገር። ዒሳ መልእክተኛ እንጂ ጌታም አይደለም የጌታም ልጅ አይደለም ይላል። በል ቀድ ኸለት ሚን ቀብሊሂ ሩሱል ከሱ ፊት ብዙ መልእክተኞች አልፈዋል። ቅድም የጠቀስኳቸው በዋናነት ነቢዩላህ ኑሕ፣ ኢብራሂም፣ ሙሳ፣ እነ ሁድ፣ እነ ሳልህ፣ እነ ዘከርያ፣ እነ ያሕያ፣ እነ ዳውድ፣ እነ ሱለይማንና ሌሎችም ነቢያቶች እንደሱ ዋህይ መጥቶላቸው ወደ አላህ ስብሓነሁ ወተዓላ ጥሪ እንዲያደርጉና የሰው ልጆች ጀሃነም እንዳይወርዱ እሳት እንዳይገቡ ጀነት እንዲገቡ ጥሪ የሚያደርጉ አልፈዋል። ወኡሙሁ ስዲቃ እናቱም መርየምን ብትሆን ጥብቅ ናት፣ እውነተኛም ነች። በጣም ከስዲቆች ወሄ አዕለል መራትብ ባዕደ ነቢይን ከነቢያት ደረጃ ቀጥሎ ያለው ደረጃ የስዲቆች ደረጃ ነው። እሷ ከነሱ ናት። ካና የአኩላን ጣዓም ልጇም ይሁን መርየም እናቱ አብረው ምግብ ይበሉ ነበር። ይህ የሚያሳየው እነን ማንኛውም ፍጡር ከፈጣሪያቸው ፈላጊና ደካሞች ናቸው እንጂ የፈጣሪ ባህሪም የለባቸውም፣ የፈጣሪነት ክብርም የላቸውም። ምክንያቱም የሚበላ የሚጠጣ እንደኛ ፈላጊ ነው፣ ደካማ ነው። ጌታችን አምላካችን አላህ ስብሓነሁ ወተዓላ አይበላም፣ አይጠጣም፣ አይደክመውም፣ አይተኛም፣ ሙሉእ ነው። ስለዚህ መርየምንም ይሁን ዒሳን መርየምን የአላህ ምስት ናት ወይም ደግሞ የዒሳ የአምላክ ወላጅ ናት ወይም ደግሞ ዒሳ የአላህ ልጅ ነው ብሎ ማለት ትልቁ ክህደትና በምድር ላይ የተለያዩ አይነት የአላህን ቅጣቶችን የሚያመጣ ውሸት የሆነ እምነት መሆን ይህ የሚገርማችሁ ነው። ሲጀመር እናንተ በምን ታምናላችሁ? በቋንቋ የምታምኑ፣ በአረበኛ ቋንቋ የምታምኑ እምነት በአረበኛ ቋንቋ ብቻ የተሰበከ ሲጀመርም የተሰበከው መጀመሪያው እምነት በዚህ በኢትዮጵያ ቋንቋ ነው። እኔ እንጃ ሄዳችሁ እዚያ የተለጠፋችሁበት ምክንያት ምን እንደሆነ የሰውየው ዛር ስጥላ የነበረሽውን ማነው ዛሯ ማነው ሰይጣን የለከፈባትን ዛፍ ልታመልኩ ፈልጋችሁ ይሆናል እንጂ አረበኛና እንዲህ አይነቶችን ነገሮች ይዛችሁ የምትጓዙት ምንም ያገናኘው ነገር የለም። ምንም ያገናኘው ነገር ስለዚህ ቁርአን ክርስቶስን አያውቅም፣ ሊያውቀውም አይችልም። ካወቀው ያውቀዋል ብላችሁ የምትሉ ከሆነ አሁንም አንዲት ሚጣ የሆነች ሕፃን ልጅ እናቷን ስትወልድ ምጥ እያስተማረች ነው ማለት ነው። ምጡ እንደዚህ ነው እያለች ነው ያለችው። ስለዚህ ስህተት ነው ማለት ነው። ስህተት መንገድ እየሄዳችሁ ነው ያላችሁ። ሙሴ እንዴ ከነ ሙሴ አይበልጥም፣ ከነ ኤልያስ አይበልጥም፣ ከነ እከሌ አይበልጡም እያሉ ይናገራሉ። ሙሴ ማን ነው? እኛ ግን በልቷል፣ ጠጥቷል፣ ለምግብ የታዘዘ አምላክ ሊሆን አይችልም አለ። ለምግብ የታዘዘ አምላክ ሊሆን አይችልም። እንዲያውም ምግብ እየበላ እየጠጣ ለምግብ ታዛዦች ከሆኑ ማርያምና እሱ ክብር ይግባው የክብር አምላክ የዓለም ሁሉ ገዥ የድንግል ማርያም ልጅ ኢየሱስ ክርስቶስ እውነቴን ነው። የነቢያት ሁሉ አምላክ ነቢያት ነው ያሉት እነሱ። የነቢያት ሁሉ አምላክ ኢየሱስ ክርስቶስ የምን ሁሉ አምላክ? የነቢያት ሁሉ አምላክ፣ የቅዱሳን ሁሉ አምላክ አማኑኤል ኢየሱስ ክርስቶስ የነ ሙሴ አምላክ፣ የነቢያት አምላክ። በማቴዎስ ወንጌል በምዕራፍ 17 ቁጥር 3 ላይ እንዲህ የሚል ቃል እናገኛለን። ተመልከቱ፣ አስተውሉ። በማቴዎስ ወንጌል በምዕራፍ 17 ቁጥር 3 ላይ እንሆ አለ። እንግዲህ ሙሴ ከሞተ ከ1600 ዓመት በኋላ ነው ክርስቶስ የተወለደ። ሙሴ ከሞተ ከ1600 ዓመት በኋላ እነ ሙሳ እንዳሉ እንደነ ሙሴ ሰው ነው ካሉ መሐመድንማ እንዴት ከሙሴ ጋር አነጻጽረዋል? እንዴት አነጻጽረዋል? ሙሴ እኮ ነብይ ነው። እንዴት
ኢየሱስ ክርስቶስና ሙሴን እስኪ እናነጻጽራቸው። ይነጻጸሩ እንኳን ቢባል ከሁለቱ ጋር አነጻጸረ። ከማን ጋር? መሐመድማ ነብይ አይደለም። ነብይ ያለው እኮ ራሱ የጻፈው ነው። አዎ ራሱ የጻፈው ነው። እሱን የተከተሉ ናቸው። ለዚህ እኮ ነው ቁርአን ክርስቶስን የማያውቅ። ቁርአን ክርስቶስን አያውቅ፣ ሊያውቀውም አይገባም። ክርስቶስ ማን ነው? በመጽሐፍ ቅዱስ ነው። ቅዱስ ቁርአን ብለውታል። ቅዱስ የሚለው ቃል ለማን የተሰጠ ነው? ከየት ነው የመጣ ቅዱስ? ቅዱስ ማለት ክርስቶስ ምንድን ነው ያለው? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለ ጌታ እኮ ነው። ቅዱስ የሚለው የክርስቶስ እኮ ነው። ለምን ለቁርአን ሰጠ? ኢየሱስ ክርስቶስ ቅዱስ ከሆነ ከቁርአን ጋር። ስለዚህ ቁርአን ኢየሱስ ክርስቶስን አያውቅ። ስለዚህ ቁርአን ኢየሱስ ክርስቶስን ሊያውቀውም አይችልም፣ በፊቱም አይቆምም። ማቴዎስ 17 ቁጥር 3 ላይ ጌታችን አምላካችን ኢየሱስ ክርስቶስ ክብር ይግባውና የተዋህዶ አምላክ አማኑኤል ኢየሱስ ክርስቶስ የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ይግባውና ምን አለ? ሙሴ ጥንት የሞተ ነው። ሙሴ ጥንት ነው የሞተው፣ ያለፈው ጥንት ነው። እነ ሙሴ እነ ኤልያስ የተናገሩለት እነ ኢያሱ የተናገሩለት አማኑኤል ኢየሱስ ክርስቶስ። ኢሳይያስ 7:14 ድንግል ትጸንሳለሽ ያለ ድንግል ትጸንሳለች። በቁርአን 3:5 ላይም እኮ 45 ላይም እኮ ቁርአን 3:45 ላይም የተናገረው ነገር አለ። ሁላችንም ልናስበውና ልንረዳው ይገባል። አልመሲህ ኢሳ የመርየም ልጅ አያችሁት? ምንድነው የሚለው ከላይ ጀምሮ? አላህ በእርሱ በሆነው ቃል ስሙም በማን ቃል? አላህ በሆነው በእርሱ ቃል ስሙም አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለመዋሎቹ በሆነው ልጅ ያበስር። ቁርአን 3 ቁጥር 45 አያችሁት? ኢሳይያስ የተናገረውን ነው እንግዲህ እየሰረቁ እየወሰዱ በዚህ እንዲህ ነው እያሉ የሚናገሩ። ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት ማቴዎስ 1:23 ጀምራችሁ ተመልከቱ። ማቴዎስ 1:23 ላይ የኢሳይያስን አምጥቶ አማኑኤል ማለት እግዚአብሔር ከኛ ጋር ከስጋችን ስጋ ከደማችን ደም ወስዶ የተዋሃደ አምላክ የተዋሃዱ አምላክ አማኑኤል ኢየሱስ ክርስቶስ ነው ተባለ ብሎ ነው የተረጎመው። የኢሳይያስን አምጥቶ ነው የተረጎመው። ኢሳይያስ አሁንም 9 ላይ ቁጥር 6 ላይ መመልከት ትችላላችሁ። ሕፃን ተሰጥቷቸው ሕፃን ተወልዶላቸዋል፣ አለቅነትም በጫንቃው ነው፣ ስሙም ድንቅ ነው። የድንቅ መካር አምላክ የዘላለም አባት አምላክ ነው ያለው። ያን ሕፃን ነው አምላክ ያለው መጽሐፍ ቅዱስ። ስለዚህ ቁርአን አያውቀው። ለምን? ብዙ ዘመናት አለው። እኔን መሰሎች ወንድሞቼ ከአፄ ዮሐንስ ከአፄ ምኒልክ በፊት የነበሩትን ታሪክ ተንትን ብትሉን ሁሉ ያውቃል? አያውቅም። እንግዲህ የ100 ምናምን ዓመት ታሪክ ነው። እነሱ ደግሞ የ600 ምናምን ዓመት ታሪክ እንዴት ቁርአን ያውቃል? ለምንድን ነው የምንቅበጠበጠው? ለምንድን ነው የምንንቀዠቀዠው? ስለዚህ ቁርአን ክርስቶስ ነው ያውቀው። አትድከሙ። አለቅነትም በጫንቃው ነው፣ ስሙም ድንቅ ነው ያለ። ስሙም ድንቅ ነው። ኃያል የሰላም አለቃ ሰላምን ያወጀ ጨልመን በጨለማ ውስጥ የምንጓዘውን እንዲያው በነገራችን ላይ እስልምናም እኮ አሁን የእስልምናው ዓለም እኮ ሊገባው ያልቻለው አዳም የት ነው ያለ ብላችሁ ገነትን ጀነት እያሉ ይጠራሉ። አዳም የት ነው ያለው? ጀነት ነው ወይስ ሲኦል ነው ያለው? ሲኦል ነው ካሉ ከሲኦል ወደ ገነት መቼ ነው የሚመለሰው? ገነት ነው ካሉስ እንዴት ገነት ተመልሶ ገባ? ይሄ ነው ሊገባቸው ያልቻለ። ያስገባቸው ማን ነው? ቤት በኩል አድርገው ገቡ። አቋርጠው እንደ ሌባ ዘለው አጥር ዘለው ገነትን ዘለው አትገቡ። እስኪ ግልጽ ነው አይደለም? ስለዚህ ቁርአን ክርስቶስን በፍጹም አያውቅም፣ ሊያውቀውም አይችልም፣ አይገናኝም። ቅዱስን ከርኩስ ጋር አትቀላቅሉ፣ አይገናኝም። ቅዱስ እርኩስን ሊመስል አይችልም። ጨለማ ከብርሃን ጋር አይገናኝም። ኢየሱስ ክርስቶስ ብርሃን ነው። የጨለመውን ያበራ፣ የጎበጠውን ያቀና፣ ለምጻሙን ያነጻ፣ እውራንን ያበራ አማኑኤል ኢየሱስ ክርስቶስ አምላክና ጌታ ነው። ወደፊት እናየዋለን። መልካም
ወደ መጀመሪያው ልመለስ። ከ1600 ዓመት በኋላ አማኑኤል ኢየሱስ ክርስቶስ መጥቶ ሐዋርያትን መልምሎ እያስተማረ በምድር እየተመላለሰ እያለ ከሐዋርያት መካከል ጴጥሮስ፣ ዮሐንስ፣ ያዕቆብን ያዘና ወደ ረጅሙ ተራራ ታቦር ወደሚባል እቺ ቤተ ክርስቲያን ነሐሴ 13 የምታከብረው በዓል ትልቁ በዓላችን ብርሃነ መለኮቱን የገለጠበት ይሄ ታሪክ ሰፋ ላርግላችሁና ሙሴ በሲና ተራራ ላይ አምላኬ በሲና ተራራ ላይ ድምጽ ነው የሚሰማኝ ነበር። አምላኬ ተገለጠልኝ ነው። አይ ሙሴ በኋላ ስመጣ በስጋ ስለብስ ያን ጊዜ ታየኛለህ፣ እገለጥልሃለሁ፣ አትቸኩል ሲለው ያጉረመርም ነበር ሙሴ። ከዚያ በኋላ የሚነድ ቁጥቋጦ አሳየው። ሙሴ ምን አየህ አለው። የሚነድ ቁጥቋጦ አይቻለሁ። ሙሴ የሚነድ ቁጥቋጦ አየህ? አዎ። እሱ ጀርባዬ ነው አለ። ፊቴን ግን አይተህ ትጠፋለህ፣ በስጋ ስገለጥ ግን መጥቼ ታየኛለህ አለው። ተመልከቱ እንግዲህ ኤልያስም በቀርሜሎስ ተራራ ሲመላለስ ከነ ኤልዛቤልና ከነ አክዓብ ወጥቶ ሲንከራተት 40 ቀን ምግብ ሳይበላ ሲሰደድ በቀርሜሎስ ተራራ ላይ እባክህ አምላኬ ከአባቶች አልበልጥም፣ እባክህ ግለጥልኝ፣ ተገለጠኝ፣ ልይህ እያለ በድምፅ ሲያናግረው ኤልያስ ምን ታያለህ አለው። በፊት ለፊት ተራራው ከሁለት ተሰነጠቃል። በተራራው ውስጥ እኔ ስላለፍኩ ነው። አንተ ምን የምብታይ እንደዚህ ትሰነጠቃለህ? በስጋ ስመጣ ግን እገለጥልሃለሁ ብሎ ለነቢያት ቃል ገብቶ ነበር። ማን ስለሆነ? ኢየሱስ ክርስቶስ። የነቢያት ሁሉ አምላክ አማኑኤል ኢየሱስ ክርስቶስ ነው። የነ ሙሴ አባት ስለሆነ፣ የነ ሙሴ ፈጣሪ ስለሆነ፣ የነ ኤልያስ ፈጣሪ ስለሆነ፣ ስለዚህ ቁርአን ኢየሱስ ክርስቶስን ሊያውቀው አይገባውም። እንኳን ኢየሱስ ክርስቶስን ሙሴን ማወቅ አይገናኙም። በምንም ሊገናኙ አይችሉም። ስለዚህ ይህንን የተናገረ አምላክ ቀኑ ቀጠሮ ደረበ። ሙሴ ከሞተ ከ1600 ዓመት በኋላ ኤልያስም ከተነጠቀ ከ900 ዓመት በኋላ ኢየሱስ ክርስቶስ በድንግል ማርያም በኩል መጣ። ያ ቃል መጣ። ዓለም የተፈጠረችው በቃል ነው። ኦሪት ዘፍጥረት 1 ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምራችሁ ማየት ትችላላችሁ። የእግዚአብሔር ቃል በቃል መሰረት ምድር ተፈጠረች። አብ በልቡ አሰበ፣ ወልድ በቃሉ ምድርን ፈጠረ። የተፈጠረችው ምድር ስንረግጣት ሎም ወይም ስምጥ እንዳትን መንፈስ ቅዱስ አጸና። የሶስቱን ስራ ነው። በቃል ተፈጠረች በኢየሱስ ክርስቶስ። ያ ቃል ነው ስጋ ሆነ ያለው ዮሐንስ 1:1 መታችሁ ስትመለከቱ ያ ቃል ስጋ ሆነ ጸጋና ሞገስን ለብሶ በእኛ ላይ አደረ ያለው እና አማኑኤል ኢየሱስ ክርስቶስ የድንግል ማርያም ልጅ ኢየሱስ ክርስቶስ የገባውን ቃል ቁርአንም እኮ ይናገራል። ቃል ኪዳን ገብቶ ነበር ይላል። ማን ነው? ስለዚህ የገባውን ቃል ሊፈጽም ኢየሱስ ክርስቶስ መጥቶ በምድር ላይ ሲመላለስ ጴጥሮስና ዮሐንስ እንደኛ ትበላ ትጠጣለህ አሉት። ግራ የገባቸው ግራ ያልተገለጸላቸው ገና አምላክነቱ ገና ያልታያቸው ስላልተገለጸላቸው እኮ ነው ሲፈሩም የነበረ ስላልተገለጸላቸው ነው፣ ስላላዩት ነው። እስኪ እንደኛ ትበላ ትጠጣለህ አምላክ ነኝ ደግሞ ትለናለህ። የአምላክነትን ስራ አምላክነትን እስኪያሳየን አሉ። አምላክነትን አሳየን። እንደኛ ስንዳስስ ትዳሰሳለህ አሉ። አልተገለጠላቸውማ። ቢገለጥላችሁ ምን አለ? አምላክ ኢየሱስ ክርስቶስ አሁንም ይግለጥላችሁ፣ አምላክነቱ ይገለጥላችሁ። ስለዚህ ኢየሱስ ክርስቶስ የድንግል ማርያም ልጅ ክብር ይግባው፣ የክብር አምላክ አማኑኤል ኢየሱስ ክርስቶስ ረምን አለ አምላኪ ስለ ስምህ ብዬ መስክሬ አንገቴ በሰይፍ ቢቆረጥ ዝም ብዬ ስልሞት አይደል? እስከ መቼ ነው አባት የምትጠብቀኝ? እባክህ አሟሟቴ ዝም ብሎ እንዳይሞት አምላኬ ወይ እባክህ ስለ ስምህ ብዬ እንደ አባቶቼ ልለፍ። ኧረ እባክህ እርዳይ አባቴ፣ እባክህ የቅዱሳን አምላክ አንተ እርዳይ እባክህ።
እባክህ አባትዬ እስከ መቼ ነው አባትዬ? እንደ አባቶች እንደ ነቢያት እንደ አባቶች እንደ ሐዋርያት ስለ ስም ብዬ እባክህ ግደለኝ። እባክህ መስክሬ በአሕዛብ አገር በአሕዛብ ቦታ ቆሜ መስክሬ ኃይልን ስጠኝ። እባክህ ፍርሃትህን ያርቅልኝ። ስለ ቤተሰቦቼ ብዬም አልጨነቅ። እባክህ ደፋር አድርገህ አውጣኝ። ፈሪ አልሁን። እባክህ ስለ ስምህ ልሰደድ እንደ ኢሳይያስ ሸሽቼ ከንፈሬ በለምጥ ከመመጣት አውጣኝ። እባክህ አምላኬ፣ የሙሴ አምላክ የኤልያስ አምላክ እና ሐዋርያት ጨነቃቸው፣ ግራም ገባቸው። አይ አንተ ጴጥሮስ ይሄንን ያህል ድሮ ነቢያት አለ ድሮ ነቢያት እኔን ያዩ ዘንድ ተመኙ፣ ግን አላዩ። እናንተ ግን አያችሁ፣ ዳሰሳችሁ፣ አብራችሁ በላችሁ፣ ጠጣችሁ። ነቢያት ሙሴ ሊያይ ተመኝቶ ነበር፣ ግን አላየ። ኤልያስም ድሮ ሊያይ ተመኝቶ ነበር፣ አላየ። በሉ ኑ እንሂድ፣ አምላክነቴን ነው ማየት የምትፈልጉት? አዎ ኑ እንሂድ አላቸውና ወደ ረዥሙ ተራራ ታቦር ወደሚባለው ተራራ ይዟቸው ወጣ። ተመልከቱ፣ ይዟቸው ወጣ። የድንግል ማርያም ክብር ይግባው፣ ይዟቸው ወጣ። እዚህ ጋር ነው እንግዲህ ማቴዎስ 17ን የምንጠቀመው ቁጥር 3 ላይ ጴጥሮስ ሲመለከት አብረውት የወጡ 3 ናቸው። ሙሴን ከመቃብር ተነስ አለው። የገባውን ቃል ኪዳን እገለጥልሃለሁ ብሎታል። አምላክ ዋሽቶ ይቀራል? መቼ አዳምን ጌታው እመጣልሃለሁ ለመጽሐፈ ቀለሚጦስ ግቡና ተመልከቱልኝ ባካችሁ። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ተመልከቱት። በዚህን ሰዓት ገብቼው በገባው ቃል ኪዳን ለአዳም እንደመጣለት ሁሉ ለነ ሙሴ ለነ ኤልያስ እገለጣለሁ ብላቸው ስለነበር በረጅሙ ተራራ ሙሴን ከመቃብሩ ኤልያስን ከተነጠቀበት ከብሔረ ሕያዋን አመጣና አቁሞ ሲያነጋግራቸው ጴጥሮስና ዮሐንስ በርቀት ይከታተሉ ነበር። አዩ እንዴ ሙሴ ድሮ በታሪክ ነው የሚያውቁት። ኤልያስንም እንደዚያው ጠጋ አለና ጴጥሮስ ጌታ ሆይ አለው። እዚህ ላይ ነው እንግዲህ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ አዩአቸው። ከዚህም በኋላ ጴጥሮስ መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። አሃደ ለከ አሃደ ለሙሴ ወአሃደ ለኤልያስ፣ አንድ ቤት ላንተ፣ አንድ ቤት ለሙሴ፣ አንድ ቤት ለኤልያስ እንስራና በዚህ መኖር መልካም ነው አለ። ተመልከቱ እንግዲህ በዚህ መኖር መልካም ነው፣ በዚህ መኖር መልካም ነው። አዎ በዚህ እንኑር እንቀመጥ ሲለው እዚህ በኋላ እነሱ የመጡበትን ኮረስተው ነው እያዳመጣቸው ነው ወገኖች። እነሱ የመጡት አምላክነቱን ሊያዩ ነው። ስላልገባቸው ጌትነቱ እንደነሱ ስለሚበላ ስለሚጠጣ አምላክነቱ ስለዳሰሱት መለኮትነቱን ማየት ፈልገው ነው። ግን ሙሴና ኤልያስን ሲያዩ ደግሞ ሌላ ታምር ተፈጠረ። በዚህ አንውረድ አሉ፣ ወደ ኢየሩሳሌም አንሂድ። ይህማ ከሆነ ካልሄዱማ ክርስቶስ የመጣበትን ስራ ተቋረጠ ማለት ነው፣ እኛ እንድንም ማለት ነው። እንደነሱ ግን ይህን ሐሳብ አቀረቡለት። እርሱ ገና ሲነጋገረው ከጌታ ጋር ሲነጋገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙ የሚል ድምፅ ከሰማይ መጣ። ከየት መጣ? ከሰማይ መጣና በዚህን ሰዓት ደቀ መዛሙርቱ ሰምተው በፊቱ ወደቁ። ወደ ማን? ወደ ክርስቶስ ፊት ወደቁ። ሙሴና ኤልያስ እንዴት ሊሆኑ ይሆን? ሙሴና ኤልያስ ደግሞ እዚያ ጋር ገልጾታል ባል። እዚያ በኋላ መጽሐፍ የቤተ ክርስቲያን መጽሐፍ ምን ይላል? ሙሴና ኤልያስን እዚያ እንግዲህ መጽሐፍ ቅዱስ ማለት መጽሐፍ ርዕስ ነው የሚናገረው። እዚህ ጋር አሁን ስለነ ሙሴና ስለ ኤልያስ ርዕስ አስቀምጦ ሆደ። እዚያ መጨረሻቸው የት ሄዱ? ስለነ ጴጥሮስ ሊተነትነው ነው እዚያው መጽሐፍ ቅዱስ። ለእነዚያ ግን ርዕስ አስቀመጠ። አንድ ዜና አንባቢ አይታችሁ ከሆነ ዜናውን ሲያነብ ለዝርዝሩ ከሌ አይደል የሚለው፣ ለዝርዝሩ ከሌ እንዳለ ዝርዝሩን ቅዱሳን አባቶቻችን አስቀምጠውታል።
በቅዱሳን መጻሕፍት ላይ ደግሞ ምን ይላል? ሙሴም ያንን ብርሃን ሲመለከት ደብረ ሲናን አስታወሰ፣ ቁጥቋጦዋን አስታወሰና መቃብሬ ትሻለኛለሽ ብሎ ወደ መቃብሩ ገባ። ኤልያስም ተነስቶ ወደ ብሔረ ሕያዋን። ከዚህ በኋላ ተመልከቱ እንግዲህ ከዚህ በኋላ ሐዋርያት ምን ይሰሩ? ተመልሶ ሙሴና ኤልያስን ያዩት ይሆን? አይደለም። ደቀ መዛሙርቱም ሰምተው በፊቱ ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩ አላቸው። አትፍሩ፣ ይሄ አምላክነት ነው። አትፍሩ፣ ተነሱ ልጆቼ፣ አትፍሩ፣ አሁንም አትፍሩ፣ በርቱ ልጆቼ። ስለ ቤተ ክርስቲያን ትታረዳላችሁ፣ አትፍሩ። ቤተ ክርስቲያን ትነዳለች፣ አትደንግጡ ይበለን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ። በቴሌቪዥን ስለሰበኩ ጊዜው የነሱ ስለሆነ ስለተናገሩኛ አንደነግጥ። እንዲያውም እንጠነክራለን፣ ክራችንን እናጠብቃለን። ከዚህ በኋላ እንዲያውም አልተኛም፣ ሞት ካልቀደመኝ አልተኛም፣ ስለ ክርስቶስ መሰክራለሁ፣ ተነትናለሁ። ከዚህ በኋላ እንዲያውም አላቋርጥም። ለሚጠይቁት ጥያቄ በየቀኑ መልስ እሰጣለሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ ከፈቀደልኝ፣ እምመጥኑኝ ካገኘኝ፣ መሳሪያው ሊያደርገኝ ከፈለገ እናገራለሁ። ከዚህም በኋላ አይኖቻቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንም አላዩም፣ የሉም ማለት ነው። ወደ የቦታቸው ተመልሰዋል ማለት ነው። ቃል ኪዳኑን ተቀብለው አልፈዋል ማለት ነው። ከዚህም በኋላ ከተራራው ወረዱ። በወረዱም ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም እንዳትናገሩ አላቸው። ያያችሁትን ለማንም እንዳትናገሩ አላቸው። ክብር ይግባው የድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ሙሴን አምጥቶ የሚያናግር ማን ነው? ኢየሱስ። ይሄ ኢየሱስ ማን ነው? ቁርአን ስለ ኢየሱስ ያውቃል? አያውቅም። ቁርአን ስለማን ነው? ስለ ኢየሱስ ምን አይልም? አያውቅም። ቁርአን ስለ ኢየሱስ ምን ያውቃል? ለምንድን ነው የሚተነትኑት ታዲያ? እዚያ ጋር እንተነትናለን ብለው የሚያጭበረብሩ ሚዲያውን ስላገኙት? ኧረ ስህተት ነው ይሄ። ምናልባት አንድም መንግስት ብጥብጥ ይፈልጋል። የብጥብጥ መንግስት ስለሆነ፣ የአሕዛብ መንግስት ስለሆነ፣ መናፍቅ ስለሆነ፣ አሕዛብ ስለሆነ፣ ስለዚህ በቴሌቪዥን በዚህ አጋጣሚ የቴሌቪዥን ተቋማትም በህዝበ ክርስቲያን እንድትነከሱ ናቸው። ሚዲያዎቹም ሁሉ አብይ ጾም እኮ አልፏል። ምን ተናገራቸው? ምን አወራቸው? እስኪ ንገሩ። ቤተ ክርስቲያን ለተቃጠለሽው እንኳን ያልጮኸው ሚዲያ ዛሬ ኢየሱስ ነብይ ነው ብሎ ላለው። አረ ህዝበ ክርስቲያን ንቃ! ምንድን ነው የምትሰራው? ንቃ እንጂ ምን ይሰራልሃል? ሰማያዊ ቦታ እኮ አለን፣ ርስት እኮ አለን እንዴ! በሰማያዊ እኮ ሀብት አለን፣ ንብረት አለን። በሚዲያው እንዴ ስንት ሚሊዮን ህዝብ ነው የሚያየው ይሄንን ሚዲያ? ስንት ሚሊዮን ህዝብ ነው የሚያየው? ስለዚህ ህዝበ ክርስቲያን ምን ትሰራለህ? ንቃ! አንገትህን አጥብቅ፣ ወገብህን ታጠቅ። እያንዳንድ ክርስቲያን ንቃ! የተወደዳችሁ የክርስቶስ ቤተሰቦች ንቁ፣ በርቱ። ስለዚህ ቁርአን ኢየሱስ ክርስቶስን ያውቅ አያውቅም? ታሪክም አይናገርም። ግለሰብ የጻፈው በዲያብሎስ እየተመራ የጻፈው። ዛሬም የዲያብሎስ መንግስታት ስላሉ የኛ መሪዎች ዲያብሎስ ነፍሰ ገዳዮች፣ አሁን ምናልባት ይህ በሽታ መጥቷል እንደዚህ ነው ምናምን እየገደለ ነው እንዴ! እና አብይ እነ ዶክተር አብይ አሜሪካ እስካሁን ካስተናገደሽው እና አብይ በቀን በ15 ቀን አይገሉም እንዴ? ያስገድላሉ። የዲያብሎስ ስለሆኑ እንደ አባታቸው ነፍሰ ገዳይ ስለሆኑ ዮሐንስ 8:44 ላይ ተመልከቱልኝ። እንደ አባታቸው ነፍሰ ገዳይ ናቸው እንደተባለው ማን ነው አባታቸው? ዲያብሎስ። ስለዚህ
ኢየሱስ ክርስቶስ አምላክ ነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ምን ይላል? ምን ያወራል? ምንድነው የሚያወራው ስለ ኢየሱስ ክርስቶስ? አዎ ኢየሱስ ክርስቶስ ምን ይለዋል ነው። ሳይገባቸው ስለ መጽሐፍ ቅዱስ ሳያውቁ አንድ ግለሰብ የጻፈው ልቦለድ። አረ እናስተውል ወገኖች። አረ አሕዛብ እኮ ሊጫወትብን አይችልም። ምናልባት ቁርአን ዛሬ ብዙ ያልጠቀስኩት የረከሰ መጽሐፍ ስለሆነ ነው። አያውቅም። ምናልባት ከዚህ በኋላ ግን ለሚያነሱት ጥያቄ የተነሱ ብዙ ጥያቄዎች አሉ። ጊዜና ሰዓት አጥቼ የራሴ የሆነ ችግሮች ስላሉብኝ በእነዚያ ምክንያት ዝም ብዬ እያየኋቸው ነው እንጂ ለመልስ አዘጋጅቻቸዋለሁ። ግን ይሄ ግን ሚዲያ ስለሆነ ማለፍ ስላልፈለኩ ሬዲዮ እኔ እንጃ እውነት ምናልባት ይሄ እዚህ ዋልታ ፋና የሚባል ቲቪ ላይ የምትሰሩ የሚዲያ ተቋማት ላይ ያላችሁ ኦርቶዶክስን የምትልምትሉ ከሆነ ደካሞች ናቸው። ውጡ። ራሳችሁን የምታስገዙ ለዲያብሎስ የምትገዙ በገንዘብን የምታመልኩ ከክርስቶስ አምላክነት የወጣችሁ እንደ አሕዛብ የገንዘብ አምላኪዎች ስለሆናችሁ ሊሆን ይችላል እንጂ ምናልባት መንግስት ያለበት ሀገር ስላልሆነ ያ የተቀበለሽውን ኢትዮጵያን ዛሬ ላይ ምንድነው ያለው? ክህደት ነው አለ። እኛ እንክድም፣ ክርስቶስን አልካድንም። ምናልባት የካዱት እነሱ ናቸው። አምላክ ነው ኢየሱስ ክርስቶስ። አምላክነቱን መጽሐፍ ቅዱስ ምን ይላል? እንዲህ ይላል። ኢብራሂም ሲል ነበር ሰውየው። ሰምታችሁት ከሆነ ኢብራሂም ከአብርሃም በፊት ማን ነበር? መጽሐፍ ቅዱስ ምን ይላል? ቁርአን እኮ ያውቃል። ትናንት ነው የተጻፈው። ማን ነው የጻፈው? ግለሰብ፣ ነፍሰ ገዳይ፣ ዘማዊ፣ የዲያብሎስ ዲቃላ የጻፈው ነው ቁርአን ማለት። ቁርአን ማለት እኮ ቅዠታም መጽሐፍ ነው። ሰው ሲቃጅታ ያላችሁ ህልም ላይ ስተኙ አንዳንድ ቀን እንደው መጥፎ ነገር ሲያሳያችሁ አታይ ቅዠት ለማንም ለምንም የማይጠቅም መጽሐፍ ነው። ዮሐንስ 6 ማን ነው? ዮሐንስ 8 56 ጀምራችሁ ባካችሁ ተመልከቱ። አብርሃም እኔን ያይ ዘንድ ተመኘ ይላል። አብርሃም እኔን ያይ ዘንድ ተመኘ። ማን ነው ይሄን ያለው? ኢየሱስ ክርስቶስ። እዛው ቀጥ ብላችሁ አንብቡ። አብርሃም እኔን ያይ ዘንድ ተመኘ አየም ደስም አለው አላቸው አይሁዶች። እንዴ አንተ ገና 50 ዓመት አልሞላ እንዴት አብርሃም እኔን አየ ሐሴትን አደረገ ትላለህ? አንተ እኮ ትናንት ከማርያም የተወለድክ ነህ አሉት። አብርሃም ሳይወለድ እኔ ነበርኩ ነው ያላቸው። ባካችሁ ማቴዎስ ዮሐንስ 8 ቁጥር 54 ጀምራችሁ ማንበብ ትችላላችሁ። ከላይ ጀምሮ ክርክሩን ያመጣላችኋል አይሁዶች ሲናገሩት ይሄን ይላል። ስለዚህ ኢየሱስ ክርስቶስ ኢብራሂም ካሉት አልበለጠም፣ አልቀደመም። ስለዚህ ከአብርሃም ጋር ኢየሱስ ክርስቶስ ምን ያገናኘዋል? ከነቢያት ጋር ምን ያገናኘዋል? ሳይገባችሁ የገባችሁ መስሏችሁ ለምን ትራወጣላችሁ? ለምን ትርመጠመጣላችሁ? ለምንስ ክርስትናን ትነካላችሁ? ምናልባት ትናንት ነው የደረሰ መረጃው፣ ዛሬ ነው ይሄን ማስተላልፈው። ምናልባት ወደፊት ከባድ የሆነ ሚሳኤል እጥልባችኋለሁ በዚህ ጥቅስ ላይ። በዚህ መነሻችሁ መረጃው በትክክል ሲደርሰኝ ሙሉ ለሙሉ ከባድ የሚያቃጥል የሚያንገባግብ መልስ ሰጣችኋለሁ። እግዚአብሔር ጊዜና ሰዓት ከሰጠ እድሜና ጸጋውን ካደለኝ መንፈስ ቅዱስ ከገለጠልኝ ከዚህ በላይ እተነፍሳለሁ፣ እናገራለሁ። የሱ ጉረሮ ስለሆነ የሱ አካል ስለሆነ የሱ ዕቃ ስለሆንኩ እመሰክርለታለሁ። ስለ አምላኬ የደም ዕዳ አለብኝ፣ በደም ተገዝቻለሁ። ለኔ ብሎ ስጋ ለብሶ በምድር ተመላልሷል። ስጋ በመለበሱ ፊልጵስዩስ ምዕራፍ 6 ቁጥር 2 ምዕራፍ 2 ቁጥር 6 ላይ ጀምራችሁ ማንበብ ትችላላችሁ። እግዚአብሔርነትን እንደ መቀማት አልቆጠረም ያለው፣ እንደ መቀማት አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉ እንደ ሰው ተገኘ ያለው። በምስሉ እንደ ሰው ተገኘ። ማን ሆኖ እያለ? እግዚአብሔር ሆኖ እያለ የማርያን መልክ ይዞ እንደ ሰው በምስሉ እንደ ሰው ተገኘ ያለለት ሐዋርያው ቅዱስ ጳውሎስ። ከአብርሃም በፊት ማን ነበራል? እኔ ነበርኩ። ጥንት ነበረ አምላካችን። የአብርሃም አምላክ፣ የይስሐቅ አምላክ፣ የሙሴ አምላክ ነው። የነቢያት ሁሉ አባት ነው። ኢየሱስ ክርስቶስ ነቢይ አይደለም።
ምናልባት አሁንም ኢየሱስ ክርስቶስ ነብይ ነው ካሉ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምራችሁ ተመልከቱ። ጌታችን አምላካችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ የተናገረው ኃይለ ቃል አለ። እንዲህ ይላል ወገኖች፣ እንዲህ ነው የሚለው። እንዲህ የሚል ቃል አለ። ሰዎች አለ ሰው ተብሎ ስለተጠራ የሰውን ሥጋ በመልበሱ እንደ ሰው ስለበላ ስለጠጣ፣ ይህ ካልሆነማ እኛን ካልመሰለ አምላክ ፍጡር እኮ እኔ እኮ አምላክ መሆን እችላለሁ እንዴ? አልችልም። ከፍት መሆን እችላለሁ? አልችልም። ዛፍስ መሆን እችላለሁ? አልችልም። አምላክ ግን አምላክ ስለሆነ ሰው መሆን ይችላል። ሰው መሆን ይችላል። የፈለገው መሆን ይችላል። አምላክ ነው፣ ማድረግ ይችላል፣ መሆን ይችላል። ሰዎች የሰውን ልጅ ማን እንደሆነ ይሉታል አላቸው ሐዋርያት። ሰዎች የሰውን ልጅ እኔን ማን እንደሆንኩ ይሉኛል። እንዴ ሰው ከሆነማ ሰው ነው ይሉታል ሐዋርያት። ሰው ነው? ሰው አይደለም። ኢየሱስ ክርስቶስ ሰው ነው፣ ፍጡር ነው። በልቷን ጠጥቷል ከእናቱ ጋር። ክብር ይግባው የክብር አምላክ ኢየሱስ ክርስቶስ። ሰዎች የሰውን ልጅ ማን እንደሆነ ይሉታል። ይኸው ትናንትና በዋልታ ቲቪ ኢየሱስ ክርስቶስ ሰው ነው አምላክ አይደለም አምላክ ነው ያሉ ከሃዲዎች ናቸው አሉ። ከሃዲዎች ናቸው አሉ። ተመልከቱ እንግዲህ ምእመናን፣ የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች አስተውሉ። ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን እንደሆነ ይሉታል፣ ማን እንደሆነ ይሉታል ሲላቸው ተነሱና ጌታ ሆይ አንዳንዶቹ ነብዩ ኤልያስ፣ አንዳንዶቹ ነብዩ ኤርምያስ፣ አንዳንዶቹ ከነቢያት አንዱ ነው ይሉሃል። ኢሳ ኢየሱስ ነው ነብይ ነው ይሉሃል እንዳሉት ነው። ዛሬ ነብይ ነው እንደሚሉ ይሉሃል። እኔን አለ አምላካችን። አዎ እኔም ነብዩ ኢየሱስ ነኝ አላለም። እኔ ነብዩ ኢየሱስ ነኝ አላላቸውም ሐዋርያትን። ከዚህ በኋላ አምላካችን ክብር ይግባውና ምን አላቸው? አረ እነሱስ ነብዩ ኤርምያስ አሉ፣ እነሱ ነብዩ ኤልያስ አሉ፣ እነሱስ ከነቢያት አንዱ ነው አለ። አረ እናንተ እኔን የምታውቁኝ ከእጄ ታምራትን ያያችሁ የአምላክነቴን ምስጢር በየቀኑ የሚታያችሁ አረ እኔ እናንተን ማን ትሉኛላችሁ? ጴጥሮስ ተነስቶ ምን አለ? ነብዩ ሙሴ ነህ አለ። መጽሐፉ አይልም። ማቴዎስ 16 ቁጥር 13 እስከ 18 ተመልከቱልኝ ባካችሁ። ቀጥሉት። አንተም አለው የሕያው እግዚአብሔር ልጅ እግዚአብሔር። የማን ልጅ? የሕያው እግዚአብሔር ልጅ እግዚአብሔር። የእግዚአብሔር ልጅ እግዚአብሔር ነው አይደል? የሰው ልጅ ምንድን ነው? ሰው። የእባብ ልጅስ? እባብ። የከፍት ልጅ? ከፍት። አዎ። የስንዴ ልጅ? የስንዴ ዘር ምንድን ነው? ስንዴ ነው። ስለዚህ የእግዚአብሔር ልጅ እግዚአብሔር ነው ሲለው፣ አይ ጴጥሮስ ተሳስተሃል፣ እኔ እግዚአብሔር አይደለሁም ብሎታል እንዴ? አላለውም። ምንድን ነው ያለው? የዮና ልጅ ስምዖን ሆይ አለው። በእውነት አለው። ሥጋ መልበሱን ሲያጠይቅ ምን አለው? መንፈስ ቅዱስ ገልጾልሃል፣ እውነት ተናግረሃል አለው። ስህተት ነው ብሎ አላለም። አምላካችን መድኃኒታችን ኢየሱስ ክርስቶስ አላለም። ስለዚህ ኢየሱስ ክርስቶስ ምንድን ነው? ሰው ሆኗል። አምላክ ሰው ሆነ፣ ሰው አምላክ ሆነ። መጽሐፍ ቅዱስ እንደሚያስተምረን ያነ ሰው የሆነው አምላክ ነው ዓለምን በሰማዩ ዙፋኑ ላይ ተቀምጦ ዓለምን የሚያስተዳድር። እነሱ የናቁት አይሁዶች የሰቀሉት በመስቀል ሆኖ የሱ የሆኑትን ወደሱ ያመጣቸው ዳግም መጥቶ በቀኙ የሚያቆመን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 25 ቁጥር 31 ላይ እንደተጻፈው የሰው ልጅ በክብሩ ዙፋን ተቀምጦ ከቅዱሳን መላእክት ጋር የሚመጣው አማኑኤል ኢየሱስ ክርስቶስ ነው። የተወደዳችሁ የክርስቶስ ቤተሰብ ያ ሰው ብለው ሰዎች ያንቋሸሹት መጽሐፍ ቅዱስ ምን ይላል?
እስኪ የዮሐንስ ወንጌል ምዕራፍ 3 ቁጥር 13ን እንመልከተው ወገኖቼ፣ እንመልከተው። ምን ይላል መሰላችሁ? ከሰማይ ከወረደው በቀር አለ። ከሰማይ ማን ወረደ? እነሱ እዚህ ነው ተገኘም ይል ቁርአን ያውቀውማ። ስለማያውቀው እኮ ነው አሁን ዛሬ እንደፈለጉ የሚናገሩት። ጊዜን አግኝተው ነው፣ ጊዜን ስላገኙ ነው። ሌላ ነገር አጋጣሚ የላቸው። ነገሩ መሰረቱ በሙሉ ውሸት፣ መግደል ነው፣ መግደል ነው። በሰዎች ላይ ግፍ መስራት ነው። ዓለምን ማሸበር ነው። በቁርአን በምዕራፍ 8 ቁጥር 6 ላይ ዓለምን የምታሸብሩበት ይላል ቁርአኑ ራሱ። የሚገሉት በቁርአን 9 ቁጥር 5 ቁርአን ላይ ገብታችሁ ተመልከቱ። ባገኛችኋቸው ስፍራ ግደሏቸው፣ ቢጸጸቱ ሰላትን ቢሰግዱ ግዴታ ግብር እስኪሰጡ ድረስ ግደሏቸው የሚል ነው ቁርአን። ተመልከቱ ይሄ። ስለዚህ ክርስቶስ ክርስቶስን ቁርአን ያውቀው አያውቀው? አዎ፣ ከሰማይ ያለው ከምድር ደርሶ የሄደው አማኑኤል ኢየሱስ ክርስቶስ ብቻ ነው ከሰማይ የወጣ። በሐዋርያት ሥራም ተጽፏል በምዕራፍ 4 ቁጥር 11 አካባቢ ይመስለኛል። ምንድን ነው የሚለው? ሐዋርያት ወደ ሰማይ ሲያርቅ ቀና ብለው ይመለከቱታል። እስኪሰወር ደመና መታ እስኪሰወረው ድረስ አምላኳን እስክትወስድ ድረስ ያዩት ነበረ። መጥቶ ነበር ማለት ነው። መጀመሪያ መጽሐፍ ቅዱስ ይነግራቸዋለሁ። ባካችሁ ታገሱ ወገኖች። ወደ ሰማይ ቀና ብለው ሲመለከቱ የእግዚአብሔር መልአክ መጣ ታዞ። ከማን? ከአማኑኤል ኢየሱስ ክርስቶስ ታዞ መጣና እናንተ የገሊላ ሰዎች ሆይ ስለምን ያለ ስለምን ወደ ሰማይ ትመለከታላችሁ? ይሄ ወደ ሰማይ የወጣው ኢየሱስ ዳግም ለፍርድ ይመጣል ያለ። ለፍርድ የሚመጣው አማኑኤል ኢየሱስ ክርስቶስ ነው። ይህንን አምላክ ነው እቺ ርቲት ሃይማኖት የምትናገረው። ከሰማይ መጀመሪያ መጥቶ ነበር፣ ዳግም ወጣ፣ ዳግም ይመጣል። ከሰማይ ነው የመጣው። ከሰማይ ከወረደው በቀር ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይም የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ኢየሱስ ክርስቶስ ነው። የሰው ልጅ ማን ነው? ኢየሱስ ክርስቶስ። ምን ይውጣችሁ? የት ውስጥ ትገቡ? ምንድነው የሚውጣችሁ? አዎ የተዋህዶ ልጆች ባካችሁ ነቃ በሉ። ከሰማይ ከወረደው በቀር ወደ ሰማይ ከወጣው ማንም የለም። ብቸኛ አምላክ ነው ኢየሱስ ክርስቶስ። ብቸኛ አምላክ ነው። የጌቶች ጌታ ነው። የአምላኮች አምላክ ነው አማኑኤል ኢየሱስ ክርስቶስ። ክብር ይግባው የድንግል ማርያም ልጅ ኢየሱስ ክርስቶስ ብቸኛ አምላክ ነው። በዚያ በይሁዳ መልእክት በምዕራፍ 1 ቁጥር 3 ጀምራችሁ ስታነቡት እንዲህ የሚል ቃል አለ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ይላል። ሃይማኖት ለማን የተሰጠች? ለሙስሊሞች አለ? ለመናፍቆች አለ? ለፓስተሮች አለ? አይደለም። ለተዋሂዶ ልጆች፣ ለቅዱሳን፣ ለነ ቅዱስ ጊዮርጊስ ስጋቸውን ለመተሩት እንደ ጎመን ለተቀረደዱት ለነሱ የተሰጠች ሃይማኖት። ለሐዋርያት ተዘግዝቀው ለተሰቀሉ ለነ ቅዱስ ጴጥሮስ በሮማ አደባባይ ላይ አንገታቸውን በሰይፍ ለተቆረጡ እንደነ ቅዱስ ጳውሎስ። ቅዱስ ጳውሎስ እኮ ሰይፍ ሲመጣበት ወደ አምላኬ ናፍቄያለሁ ያልጅግ ነው። ለነሱ ዛሬም በኦሮሚያ ክልል ለሚታረዱት ክርስቲያኖች ለማን? በኦሮሚያ ክልል ለሚታረዱት ክርስቲያኖች ቅዱሳን ለነሱ ስለተሰጠች ሃይማኖት እንድትጋደሉ እየመከርኩ ጽፍላችኋለሁ። አንዳንድ ሰዎች በዘመኑ የመጡትን መናፍቃን፣ በዘመኑ የመጡ ሙስሊሞች እኮ ትናንት ነው የመጡት። በ622 ነው የመጡት። ከነ ካቶሊክ በኋላ ነው የመጡት። ከነሱ በኋላ ፕሮቴስታንት ነው የመጡት። አንዳንድ ሰዎች ሲናገሩ ይቅር ይለኛል። ዝም እየታስባችሁ እንዴ ከጥንት ጀምሮ እኮ እስልምናና ክርስትና ነው ይላል። ደካማ ሲጀመር ምን ታውቃለህ? ድሮ አንድ ታሪክ ስለ ሃይማኖት ሲጠይቅ አይ ድሮ እንዲህ ነበረ፣ ድሮ እንዲህ ነበር። ታሪክ የማታውቅ የሰውን ታሪክ የፈረንጅ ታሪክ የምታውቅ የራስን ታሪክ የማታውቅ
ኢትዮጵያ እኮ ማለት እውነቴን ነው የምላችሁ፣ ኢትዮጵያ ማለት ይችን ቤተክርስቲያን የያዘሽ ቅዱሳን ግብጽ ላይ ቢሰደዱ እና አቡነ ገብረ መንፈስ ቅዱስ በዓለም ላይ እና አቡነ አረጋዊስ ቢመጡ ቢሰደዱ ቅዱሳን ቢመጡ ይቺ ሀገር የምን ሀገር ስለሆነች የዶክሜንቶቹ ማስቀመጫ የእግዚአብሔር የዶክሜንቶቹ ማስቀመጫ። እውነቴን ነው የምላችሁ። ሳጥን እንዲያው መቼም ሳጥን የሆነ ሳጥን እኛ እንትን እንላለን እናዘጋጃለን አይደል? ሳጥን እናዘጋጃለን። የምን ሳጥን? ወርቅ፣ ብር፣ የተለያየ ነገር በአሁኑ ካዝና እንደሚባል ማለት የእግዚአብሔር ደግሞ ሳጥኑ የዶክሜንቶቹ የቅዱሳኖቹ የመጻሕፍቶቹ የዶክሜንቶቹ ማስቀመጫ ኢትዮጵያ ስለሆነች ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠሽ ሃይማኖት እንድትጋደሉ እንድትሞቱላት ማለት ነው። እንድትጋደሉ እየመከሩ እጽፍላችሁ ዘንድ ግድ ሆነብኝ። አንዳንድ ሰዎች በጥቅማ ጥቅም በስንዴ በብር በየአዳራሹ የሚወረወረው ለማስለም የሚሰጡት ለኔ እንኳን 1 ሚሊዮን አቀርበው ነበር አይደል እንዴ? ሐሰትን ከእውነት ጋር አትቀላቅል በሚለው ሲዲ ላይ አለ እኮ። እዚያ ሲዲውን የት እንዳጠፉት እንዳለ አጥፍቶታል። ሆዳም ህዝብ ስላለ አጥፍቶታል። ቆራርጦም ቢሆን ልቀውታል ይባላል በኢንተርኔት እንጂ እነሱ ለነሱ ተመልከቱ። የተወደዳችሁ የክርስቶስ ቤተሰቦች በጥቅማ ጥቅም ሾልከው ገብተዋልና ተጠንቀቁ። የአምላካችን ጸጋ በሴሰኝነት ይለውጣሉ። አምላካችን ንጉሳችን ብቻውን ነው የሚለው ብቻውን የሚኖረውን ኢየሱስ ክርስቶስን ምን ይላሉ? ይክዳሉ። ብቸኛ አምላክ ነው አለ። ብቻውን የሚኖረውን አምላካችን መድኃኒታችን ኢየሱስ ክርስቶስን ይክዳሉ። ወደ ቁጥር 25ን ገብታችሁ ማየት ትችላላችሁ። እዚህ ምዕራፍ ላይ የይሁዳ መልእክት ምዕራፍ 1 ቁጥር 25ን ማን ነው ብቸኛ አምላክ እንደሆነ ይነግራቸዋል። ሌላ አምላክ እንደሌለ ይመሰክርላቸዋል። ስለዚህ ይሄ ብቸኛ አምላክ ኢየሱስ ክርስቶስ ነው። የሞተው ሙቼ ነበር፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ በእጅ አለ ያለ በዮሐንስ ራእይ በምዕራፍ 1 ቁጥር 18 ላይ ታገኙታላችሁ። የሞተው ሙቶም የተነሳው ከዘላለም እስከ ዘላለም ምንም የዓለም ፍጻሜ በሌለው ውስጥ እኔ ያለው ያለን አምላካችን ኢየሱስ ክርስቶስ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ክብር ይግባው፣ የክብር አምላክ አማኑኤል አምላካችን ኢየሱስ ክርስቶስ አምላክ ነው እንጂ ፍጡር አይደለም፣ ነብይም አይደለም። ቁርአን ስለማያውቀው ነው። ቁርአን አያውቀውም፣ ኢየሱስ ክርስቶስን አያውቀው። ስለማያውቀው ዝም ማለት ነው ያለበት። ዝም በሉ፣ አትንቀሽቀዡ፣ አትንቀልቀሉ፣ ማስተዋል ይኖራችሁ። ስለማያውቀው ነው። ኢየሱስ ክርስቶስ ምንድን ነው? አምላክ ነው። እስኪ በዮሐንስ ወንጌል በምዕራፍ 14 ቁጥር 8 ጀምራችሁ ተመልከቱ። ፊልጶስ እንዲህ አለው፣ ጌታ ሆይ አለ፣ አብ ይበልጣል፣ ከኔ አብ ይበልጣል ትላለህ። አብን አሳየንና እባክህ ይበቃናል አለ። ማንን? አብን አሳየንና ይበቃናል። ኢየሱስ ምን አለ? አሁን እኮ መጠበቅ ያለብን የኢየሱስ መልስ ምን ይሆን? መጽሐፍ ቅዱስ እናያለን አይተናን የሚሉ የሙስሊም አፈቀላጤዎች አሉ። አፈቀላጤዎች፣ ዱዳዎች፣ ቀዥቃዣዎች አሉ። የሚንቀዠቀዡ ለኑሯቸው፣ ለስጋቸው፣ ለመብላቸው፣ ለማግኘታቸው እያሉ ቤተክርስቲያንን የሚተቹ ክርስቶስን ፍጡር ነው ብለው የሚሰብኩ አሉ። ኢየሱስ እዚህ ጋር ምን ይል ይሆን? ተከታተሉ። ዮሐንስ 14 ቁጥር 8 ጀምራችሁ ኢየሱስ ምን አለ? ኢየሱስም አለው አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን? ያሳየ እኮ አሳየ ያለው አብን ነው። እሱን መች ጠየቀው? እሱማ አላህ ነው። አስተውሉ የተወደዳችሁ የክርስቶስ ቤተሰቦች፣ ማን ነው ኢየሱስ ክርስቶስ? እኔ በአብ እንዳለው አብ በኔ ይኖራል ያለ አምላካቸው። ተመልከቱ ምን አለ? ቀጠለን። አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትለኛለህ? ስለዚህ ኢየሱስ ክርስቶስ ማን ነው? ንጹሕ አእምሮ ያለው አስተውሉ። ንጹሕ አእምሮ ካላችሁ አስተውሉ።
አማኑኤል ኢየሱስ ክርስቶስ በሰማይም ያለው ምድር ላይም የመጣው እርሱ ብቻ ነው። እኔ ነኝ አምላክ ብሎናል። እኔ ነኝ ጌታ፣ ዳግም መጥቼ ወስዳችኋለሁ። ልሂድ ነው ያለ። ልሂድ ላዘጋጅላችሁ ብሎት አላቸው ሐዋርያት። ልሂድ በሰማይ እኔ ነገርኳችሁ በሙሉ ቃሌ እውነት ነው፣ ቃሌ አያልፍም። የማን ቃል ነው የማያልፈው? የእግዚአብሔር ቃል አይደል የማያልፈው? ስለዚህ ኢየሱስ ክርስቶስ እግዚአብሔር። እስኪ እንዲያው ማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ እንዲህ የሚል ቃል አለ። ሰማይና ምድር ያልፋል አለ፣ ቃሌ ግን አያልፍም። ሰማይና ምድር ያልፋሉ አለ። የማን ናቸው እነሱ? የእርሱ ፍጡር ስለሆኑ ያልፋሉ። ቃሉ ግን የማን ቃል ስለሆነ? የእሱ ቃል ስለሆነ ሰማይና ምድር እኔና ሙስሊሞች እናልፋለን። ኢየሱስ ክርስቶስ ግን ለዘላለም ይኖራል። አዎ እርሱ ወደዚህ ምድር የመጣው እኮ እንድንበት ነው። ልንድንበት ነው። ሙተን ነበር። አሁን ሙስሊሙ ዓለም ቅድም እንዳልኳችሁ ያልገባው አዳም ከገነት መኖሩን ወይስ ሲኦል መኖሩን፣ ሲኦል ነው ከሲኦል ወደ ገነት መሄዱን አያውቁ። ካወቁ እንዴት እንደሄደ መጽሐፍ ያስረዳቸዋል። ግን መጽሐፍ የላቸው። መጽሐፈኛውንም በየቤታቸው አስቀምጠውታል። ግን አህያ ማር ተጭና ብትሄድ ማር መሆኑን ታውቀዋለሽ? ብታውቀው እኮ ከአህያ ላይ አትንከባለል፣ ማነው ከመር ላይ አትንከባለልም። እሱን ይዘው ስለማያውቁት አይገባቸው። የታወረባቸው ነዋ። ቅዱስ ጳውሎስ የተናገረው ቃል አለ። ቅዱስ ጳውሎስ እንዲህ ብሏል በሁለተኛ ቆሮንቶስ በምዕራፍ 4 ወንጌላችን የተከደነ እንኳን ቢሆን የተከደነባቸው ለሚጠፉት የክርስቶስ የክብር ወንጌል እንዳበራላቸው የዚህ ዓለም አምላክ የሆነው ሰይጣን ልቦናቸውን አሳወረባቸው ይላል። ስላሳወረባቸው የክርስቶስ ብርሃን አልታያቸውም። መሰረቱ ሰይጣን ስለሆነ፣ ጸሐፊው ሰይጣን ስለሆነ፣ መጽሐፉም ሰይጣን ስለሆነ፣ ይዘት ስላለው የተለከፈ የጣዖት ርዝራዥ ስለሆነ እንጂ አምላካችን ሙሴም እንደተናገረው ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ያለ በዮሐንስ ወንጌል በምዕራፍ 3 ቁጥር 14። አያችሁ፣ የሰው ልጅ ይሰቀል ዘንድ ይገባዋል። ማን የሚሰቀለው? እኛ ምንድንሆን? ለዘላለም ሕይወት እንዲኖረን በሱ እንድንኖር በእርሱ የሚያምኑ አለ። ደግሞ ዮሐንስ አሁንም 3:18 ላይ በእርሱ የሚያምኑ አይፈረድም፣ በእርሱ የሚያምን አይፈረድበትም። በማን? በክርስቶስ። ስለዚህ ስላላመናችሁ ተፈርዶባችሁ፣ ፈራጁ ባለቤቱ ራሱ ይፈረድበታል። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ነገ አይደለም ወደፊትም አይደለም አሁን ተፈርዶበታል ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 18። አሁን ተፈርዶበታል። ክብር ይገባው የክብር አምላክ አማኑኤል ኢየሱስ ክርስቶስ። አምላካችን ኢየሱስ ክርስቶስ በሚገባን ቋንቋ አስረድቶናል። ያልገባቸው ስለሆነ ነው እንጂ ስለሌሉበት ነው እንጂ። ስለዚህ አማኑኤል ኢየሱስ ክርስቶስ ምንድነው? አምላክ ነው። አትቀባጡ። የሚዲያ ተቋማትም ቢሆን አትልከስከሱ። ምናልባት አምላካችን ኢየሱስ ክርስቶስ በቅርብ ቀን ሁላችንም ዋጋችን ደሞዛችን ይሰጠናል። በዮሐንስ ራእይ በምዕራፍ 22 ቁጥር 12 ላይ እንደተጻፈው ደሞዝ አለ። ለእያንዳንዱ እንደ ስራው መጠን ከፍለዋለሁ ብሏል። እንደ ስራው መጠን ማን ነው የሚከፍለው? አማኑኤል ኢየሱስ ክርስቶስ። ይህን ቃል የተናገረው ራሱ አማኑኤል ኢየሱስ ክርስቶስ። ስለዚህ እያንዳንዳችን በቴሌቪዥን ስልጣኑን ስላገኘን የምናስተው መከላከያ ሚኒስቴሩ የነሱ፣ መከላከያ አዛዦች ጄኔራሎች እነሱ፣ ጠቅላይ ሚኒስቴሩም እነሱ፣ የአሕዛብ ርዝራዥ የዲያብሎስ ዲቃላ ተሰብስበው ነው። ለዚህ ነው ሚዲያው ሁሉ እንደፈለገ እንዲያወሩ። የኛ አባቶችም ፈሪ ስለሆኑ፣ እንደ ሐዋርያት ስላልሆኑ፣ እንደ ቅዱሳን ስላልሆኑ፣ በነገስታቱ ፊት እውነት ብለው የማይናገሩ ስለሆኑ፣ ፈሪዎች ስለሆኑ፣ ሆዳ አምላኪዎች ስለሆኑ
ለዚህ ነው ይህንን ህዝበ ክርስቲያን የሚያደነባብሩ እንዲደነባበር የሚያደርጉት ለዚህ ነው። ስለዚህ አማኑኤል ኢየሱስ ክርስቶስ እንዲህ ከመሆን ይሰውራል። እንደነሱ ከመሆን ያውጣችሁ። የነሱን ፈለግ ይዛችሁ ከምትሄዱ ይሰውራችሁ። ኢየሱስ ክርስቶስ አምላክ እንጂ ነብይ አይደለም። አምላክ እንጂ ነብይ አይደለም። ከነ ሙሴ ጋር አነጻጽሯል። ሙሴ ጋር እንዴት አነጻጽሯል? ሙሴን ከመሐመድ ጋር በማነጻጸርም ስተት አይመሳሰሉማ፣ አይገናኙማ። የተወደዳችሁ የክርስቶስ ቤተሰቦች በሌላ ቀን በሰፊው በዚህ ጉዳይ ላይ በሰፊው እመጣበታለሁ። የድንግል ማርያም ልጅ አማኑኤል ኢየሱስ ክርስቶስ ለነሱ ማስተዋሉን ያድልን፣ ለኛም ማስተዋሉን ይስጠን። እንደዚህ እያሉን ከምንደነባበር አላዋቂዎች ሆነው አባቶቻችን አላዋቂ ከሚያደርጉን እግዚአብሔር ይሰውረን፣ ይግለጥልን፣ ብርሃኑ ይታየን። ቀኑ አልቋል፣ ጊዜው አልቋል፣ ጊዜው አልቋል። ይቀጠዋል። አሁን ነገር በራሱ በሰይፍ ይመተዋል፣ ያቃጥለዋል፣ ይገበግበዋል። እርስ በርስ እያባሉን ያሉ እግዚአብሔር እቺን ቤተክርስቲያን ላቃጠሉ ላነደዱ ባጣየ ላይ በደቡብ ክልል በሶማሌ በኦሮሚያ በሁሉም ቦታ ላይ ያቃጠሉ ከ1990 ጀምሮ ያቃጠሉት ነገስታቶቻችን ይቃጠላሉ። በዘር የከፋፈሉ በቋንቋ የከፋፈሉት እግዚአብሔር ስለተቆጣ እንጂ ሰው እኛ ኢትዮጵያውያን የምንከፋፈል አልነበርንም። እግዚአብሔር ቁጣው ስላለ ብቻ በዘር በቋንቋ ተከፋፍለናል፣ ከፋፍሎናል፣ በታትኖናል። የተወደዳችሁ የክርስቶስ ቤተሰቦች ኃጢአትን ሰርተናል። የክርስቶስ አምላክነት ሲሰበክባት በነበራት ምድር ዛሬ ሙስሊሙ በዝቷል፣ አህዛቡ በዝቷል፣ መናፍቁ በዝቷል፣ አምላኪው ጣዖት አምላኪው በዝቷል። ስለዚህ በቋንቋ ገነጣጠለን፣ በታተነን፣ ቀጣን። እግዚአብሔር ሁሉም መሳሪያው ስለሆነ ያባለዋል፣ ያገዳድለዋል፣ ያራቁተዋል፣ ያባለዋል። ገና ምን አይታል ታያላችሁ። በዚህ ዓመት እስከ ነሐሴ 11 ብዙ ታያላችሁ። ምን እንደሚሰሩ ምን ሲሰሩ እንደሚወሉ መሪዎቻችንን ታገኙታላችሁ። ውጤቱ ወደፊት ሰይፍ ይጠብቀናል። ለምን? ጣዖት ስናመልክ ስለምንኖር ስለሚያስመልኩን። በአሕዛብ አገር እህቶቻችን እየሄዱ መከራው የበዛባቸው በዘር የከፋፈሉን፣ በቋንቋ እንዳንተሳሰር አንድ እንዳንሆን እኛ ኦርቶዶክሳውያን እንኳን አንድ እንዳንሆን በቋንቋ ነው የከፈሉ። በቋንቋ ትግሬውን ከአማራ፣ አማራውን ከኦሮሞ፣ ሶማሌ በእያንዳንዱ በቋንቋ ከፍለውናል። ይሄ ቋንቋ እኮ አይሁዶች ተሰደው ቢመጡ በጎንደር ላይ ያስቀመጠው ቋንቋ እንኳን ቀርቶ መልክን ከለርን ያለየሽ ኢትዮጵያ ነች። ዛሬ በቋንቋ ላይ እየከፋፈሉን መናፍቁን አሕዛቡን ሲመጣ ነፍሰ ገዳዩን ዲያብሎስን ሲመጣ ነብዩ መሐመድ የሚባለው ሲመጣ ወደ ኢትዮጵያ ተቀብላ ያስተናገደች እቺ ቤተ ክርስቲያን አረቦች ናችሁ መልካችሁ ሌላ ነው ብላ ያልከለከለሽው ይቺ ቤተ ክርስቲያን ዛሬ እንድትነድ በቋንቋ እንድንከፋፈል ያደረጉ አንዱንን ሌላውን የምንቀበል ህዝቦች ዛሬ ብዙ አድርገውናል። አንዶቹ ወደ ብዙ ሆነናል። ኃጢአታችን ብዙ አድርጎናል። አምላካችን መድኃኔ ዓለም ኢየሱስ ክርስቶስ አንድነታችን ይመልስልን፣ ወደ አንድነታችን ያምጣል። እኛን ኦርቶዶክሳውያን በተለይ እኛ ኦርቶዶክሳውያን የትግራይ ያሉ ወንድሞቻችን፣ እናቶቻችን፣ ወንድሞቻችን ደረታቸውን በድንጋይ የሚወግሩ አንድነታቸው የሚጸጽታቸው አማራዎች፣ ኦሮሞቹ፣ ደቡቦቹን ኦርቶዶክሳውያን እኛን ወደ አንድነት ያምጣል። ስለሌላው አይመለከተንም። ሌላውማ በኃጢአት ስለወደቀ ነው። እኛን ወደ አንድነት ያምጣል። የሃይማኖት አባቶቻችንን ከእንቅልፋቸው እንዲነቁ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ይርዳል። ስለነበረን ጊዜ ስለፈቀደልኝ ሰዓት ይሄ እንድናገር አንደበቴን ስለከፈተልኝ አምላኬ የድንግል ማርያም ልጅ አማኑኤል ኢየሱስ ክርስቶስ ክብር ይግባው። የክብር አምላክ አማኑኤል ኢየሱስ ክርስቶስ ክብር ይግባው። አሁንም ወደፊትም ለሚነሱ ጥያቄ ልሰጥ ዝግጁ ነኝ። ቦታ አጥቼ ነው።
ተንከራታችሁ እንጂ አሁንም ክርስቶስን ከመመስከር ወደ ኋላ አልልም። ረሃብ፣ ስደት፣ መራቆት፣ ሰይፍ ቢመጣ ከክርስቶስ ፍቅር የሚለየኝ የለም። ስለዚህ ህዝበ ክርስቲያን ሁላችሁም ይሄንን ሁላችሁም በያላችሁበት በዓለም ላይ አስተላልፉት። ምናልባት አቀነባብራችሁ ከተሰጠው ካነሳው ጥያቄ ጋር አያይዛችሁ በእውነት ነው የምላችሁ አያይዛችሁ በሚገባ አድርጋችሁ ለህዝበ ክርስቲያን አድርሱልኝ። የድንግል ማርያም ልጅ አማኑኤል ኢየሱስ ክርስቶስ ሰዓቷን ጊዜዋን ፈቅዶ ስላቆየኝ ክብር ይግባው የክብር አምላክ። የኢትዮጵያን ትንሣኤ ያሳየን፣ ከደጉ ዘመንም ደጉን ንጉሥም ያሳየን። የድንግል ማርያም ልጅ ኢየሱስ ክርስቶስ እችን ሰዓት ስለቆየን ከጠላቶች ስለሰወረኝ የአማኑኤል ኢየሱስ ክርስቶስ ክብር ይግባልኝ። ወስብሐት ለእግዚአብሔር። ይቆየን። ሰላሙን ሁሉ ጽላተ ሙሴ ዘጳጦስ ዘሲና